የመጠጥ ሱስ አለበት። እውነቴን ነው የምልሽ። እና ስለሱ በጣም እጨነቃለሁ። ባሎቻቸው ደብድበዋቸው እንደነዛ አይናቸው በልዞ ቴሌቪዥን ላይ እንደሚቀርቡ ሴቶች እንዳሉ እንፈራለሁ። በዚህ ጉዳይ ችግር ያጋጥመናል ብዬ በጣም ፈርቼ ነበር። እስካሁንም ድረስ ፍርሃት ያለቀቀኝም ነበር። የእውነት ዛሬ በጣም ደስ ብሎኛል። ልጅሽ አስገርሞኛል። ላማቹ ሲጣጣር ማየት፣ ለሱ ቤት መፈለግ፣ እነዚህ ጥሩ ባህሪዎች ናቸው። በጣም ደስ ይላልም። አየ ጥሩ ልጅ ነው ያሳደግሽው። የምር ላም ይመስለኝ ነበር፣ ግን ውስጡ ቡችን ላይ ይታየኝ ጀመር። እንዴት ያለ ጥሩ ነው! እንዴት ያለ ልዑል ነው! ስላደረከው ነገር ኮርቼ ባለው ከልቤ ባሌ ነህ፣ መሬ ነህ። እንዳንተ አይነት ባሌ ምድር ጫፍ ድረስ ቢኬድ ራሱ አይገኝም። የኔ መልአክ፣ ነገ እንሂድና ያማችህን እጅ ትስማለህ። ትንሽ የሚቀራረቡ ቤተሰቦች እንሆናለን። አባት ፈረንሳይ ከሄደበት ዕለት ጀምሮ ማደጎ ቤት እንዳደገ ልጅ ነው ያደግከው። በጣም ታሳዝነኛለህ። አይ አታቆምም። ምን ይሄኔ ልገላት ነው። ጭንቅላትሽን የምበታትንልሽ አንቺ ድንጋይ ራስ። ተረጋጊ እማ። ፈጣሪ ሆይ ደግሞ ገንዘብ ስታገኝ ድጋሜ ቴክኖሎጂ ጸር ሆንሽ አይደለ? ደግሞ ደህና ተሽሎሽ ነበር ተነሳብሽ አይደል? በቃሽ። በደንብ ስሚኝ፣ ልጆቻችን የምናሳድገው እዚህ ነው። እየዞርሽ ገንዘብ ማውጣትና ታብሌቶችን እንደዛ መስበር የለብሽም። ትገርሚያለሽ። ስልክ መወርወር ትተሽ ወደ ታብሌት ገባሽ አይደል? ማመን ይከብዳል። ምኗ ናት ቤዛ? እገላታለሁ። እውነት እገላታለሁ። ካልገደልኳት ደግሞ ምላሷን ነው ቆርጬ የምጥልላት። መህመት